አጥሮቹን አንሱ ብዬ ማስጠንቀቂያ ብሰጥም ስላልተነሱ በግብረ ኃይል ማንሳት ጀምሬያለሁ ሲል የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። ሰላም ጤና ይስጥልኝ የኢትዮ አዲስ ኒውስ ቤተሰቦች፣ እነሆ ዛሬ ያዝናቸውን አዳዲስ መረጃዎች ይዘንላችሁ ቀርበናል። የአዲስ አበባ ከተማ መንገዶች ባለስልጣን በከተማው ውስጥ ያለውን የትራንስፖርት ፍሰት ለማሻሻልና የነዋሪዎችን ደህንነት ለመጠበቅ ቁርጠኝነቱን በድጋሚ አረጋግጧል። በቅርቡ ባወጣው መግለጫ ባለስልጣኑ በየቦታው በግዴለሽነት የተገነቡና የውስጥ ለውስጥ መንገዶችን የዘጉ አጥሮችን የማስወገድ ዘመቻ በይፋ መጀመሩን አስታውቋል። ይህ እርምጃ የተወሰደው በተደጋጋሚ ማስጠንቀቂያዎች ቢሰጡም አንዳንድ ግለሰቦችና አካላቶች መንገዱን መዝጋታቸውን በመቀጠላቸው ነውም ብሏል። ባለስልጣኑ ዛሬ በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ የተጀመረውን የአጥሮች የማንሳት ስራ በሌሎች የከተማው አካባቢዎች እንደሚቀጥል አስታውቋል። ይህ ጥብቅ እርምጃ ለመንገዶች ደህንነት ሲባል አስፈላጊ መሆኑን አስገንዝቧል። የመንገዶች መዘጋት በተለይም ለአደጋ ጊዜ አገልግሎት ሰጪዎች እንቅፋት እየፈጠረ መሆኑን ባለስልጣኑ አክሎም አምቡላንስ ወይም የእሳት አደጋ መከላከያ ሰራተኞች በአጥር ምክንያት ወደ ተለያዩ አካባቢዎች ለመድረስ ይቸገራሉም ብሏል። ከዚህም በተጨማሪም ነፍሰ ጡር እናቶች በምሽት ወደ ጤና ተቋም ለመሄድ ሲቸገሩ የነበረ ሲሆን አጥሮቹ ለተሽከርካሪዎችም ሆነ ለእግረኛ አላስፈላጊ ችግር እየፈጠሩ እንደሆነ ተመልክቷል። የተበላሹ መንገዶችንም ለመጠገን አስቸጋሪ ሁኔታ ተፈጥሯል ብሏል። ይህንን ችግር ለመፍታት የአዲስ አበባ ከተማ መንገዶች ባለስልጣን ችግሩን በዘላቂነት ለመቅረጽ ቁርጠኛ መሆኑ አረጋግጧል። በቀጣይም ቀናት አጥሮቹን የማንሳት ስራው እንደሚቀጥልና ሁሉም የከተማው ነዋሪዎች ለዚህ ጥረት ድጋፍ እንደሚያደርጉ ጥሪውን አቅርበዋል። ባለስልጣኑ አክሎም ሕግን ማክበር የሁላችንም ኃላፊነት ነው ሲልም መልእክት አስተላልፈዋል።